አላህ በመላስ የሚሸኝ ጌታ አይደለም። አላህ በቃላት የሚሞኝ ጌታ አይደለም። አላህ በስልጣን የሚሞኝ ጌታ አይደለም። አላህ በመብት የሚሞኝ ጌታ አይደለም። በይህ ነው የሚሞኘው። የልብ ንጽህና ነው የሚመለከተው። የሥራ ጥራት ነው የሚመለከተው። ብናታልለው ብናሞኘው ምንም ፋይዳ የለውም። ምቀኝነት መመለስ አለብን። መከባበር አለብን። መተዛዘን አለብን። አንዱ እየበላ እየሟጠጠ አንዱ ንብረት አንዱ እየወሰደ አንዱ ጦማዳሪ ነው። አንዱ ስንት ቦታ ያለው አንዱ መውደቂያ አንድ ክፍል የሌለው ነው። በዚህ ነው እንደ አላህ የሚያዝነው። በዚህ ነው እንደ አላህ የሚያዝነው። ገና ተወደፊት የሚመጣ አላህ የደቀነው ያስተበዋል ይመስላል። ይህም በቂ አይመስለንም። እውነቱን ሐቂቃውን ስናየው ይመለስልኛል እንደሆን እኛ እንመለስ፣ እኛ እንመከር። አለዛ እንደ መሻይኾቻችን እንደ ቅድመ አባቶቻችን እንዲህ ዓለም እንዲህ የሚያንቀጠቅጥ ነገር የለም። በሸኾቻችን አንድ አደጋ የመጣ እንደሆነ አንድ ሸኽስ ተደረሰው ይበቃል። አንድ አካባቢ ሶደቃ ይመልሰዋል። የአንድ አካባቢ ዱዓ ይመልሰዋል። አሪያ እንደው ብንለፈልፍ ይሆናል እንዴ? ብንለፈልፍ አይሆንም። መመለስ አለብን። መሪውም ይመለስ፣ ተመሪውም ይመለስ። የሃይማኖት አባቶች ይጸጸቱ፣ እንጸጸት። ወጣቱ ይመለስ፣ ሴቱ ወንዱ ይመለስ። ፈጣሪ ጌታ ይሰማናል። እኛ ዱዓችን የማይሰማበት ምክንያት የለም። ተተመለስ። አላህ ሀገራችንን ሰላም ያርግልን እላለሁ። የሰው ልጅ በሰውነቱ የተከበረ ነው። ሰው በመሆኑ አላህ በቁርአን ወለቀድ ከረምና በኒ አደም ብሎ ክርስቲያን ሙስሊም ሳይል በብሔር ሳይሆን በቀለም ሳይሆን ቀይ፣ ጥቁር፣ አጭር፣ ረዥም፣ ወንድ፣ ሴት ሳይባል የሰው ልጅ በሰውነቱ የተከበረ መሆኑን ቁርአን አስቀምጦታል። አንበሳ አንበሳን አይበላም፣ ተሁላን አይበላም። ተጎሳው ሌላ ያለን ነው የሚያጠቃ። የሰው ልጅ ምን ነው ሰው የሚገለው? ምን ነው የሚዘርፈው? ምን ነው የሚያፈናቅለው? ተማርን የምንለው ሰዎች ትምህርቱ የት ላይ ነው? ትምህርቱ እኮ እውቀት ማለት ነው። እውቀት መጥፎን ነገር ጥሩ ሊከተል ነው። የራሱን መብት አስከብሮ የሌላ ሊያከብር ነው። የራሱን ሃይማኖት አስከብሮ የሌላን ሃይማኖት ሊያከብር ነው። እንዳው ዝም ብሎ ንባብ የሆነ እንደሆነ ከንቱ እውቀት ነው። ከንቱ እውቀት ነው። ተማወቁ አለማወቁ ይሻላል ብሏል። መሃይም ነው ያወቀው ሰው መሃይም ነው፣ አዋቂ አይደለም ብሏል ኪታባችን። ተግባር ላይ ታሩ አለ።